የጌታ የእግዚአብሔር ስም የተመሰገነ ይሁን። እንዴት ሰነበታችሁ? የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። እንቀመጥ። በዚህ የትምህርት ክፍለ ጊዜ በተደጋጋሚ በየአርቡ እየተገናኘን ቅዱስ ቃሉን ስለምናጠና በጣም ደስ ይለኛል። ጌታችን ኢየሱስ ክርስቶስ በታላቁ ተልእኮ በሚባለው ውስጥ በጣም ግልጥ በሆነ ቋንቋ የተናገረው ነገር አለ። እንደዚህ አለ፣ ወደ ዓለም ሁሉ ሂዱ፣ ለፍጥረትም ወንጌልን ስበኩ እና ደግሞ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው እኔ የነገርኋችሁንም እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ስላለ አሁን እዚህ የምንፈጽመው ነገር እሱ ነው። እሱ የነገረንን እንማራለን። እዚህ ላይ ሌላ አይደለም የምንማረው። ለልቡና እውቀት ብቻ ለአእምሮ ጉልበት ብቻ ሳይሆን እንድንጠብቀው ነው። እኔ የነገርኳችሁን እንዲጠብቁ እያስተማራችኋቸው ይላል። በተለይ ደግሞ እናንተ አሁን የጀመራችሁት የማቴዎስ ወንጌል በጣም በሚያስገርም ሁኔታ የጌታችን ትምህርት ያለበት ነው። በተለይ ከምዕራፍ 5 ጀምሮ እስከ ምዕራፍ 7 መጠናቀቂያ ድረስ በታላቁ ትምህርት ወይም ደግሞ የተራራው ትምህርት እየተባለ የሚጠራው ክፍል ነው። የጌታችን የኢየሱስ ክርስቶስ ትምህርት ነው እና ይሄን ለመማር እግዚአብሔር እድል ስለሰጠን በጣም ደስ ይለኛል። እዚህ የሚያስተምሩ ሰዎች ደግሞ ስላሉ በትጋት ስለሚያስተምሩ እግዚአብሔር ይባርካቸው። ይሄን ማለት እፈልጋለሁ። ዛሬ ደግሞ እንደዚሁ የምንማረው ክፍል እዚህ ላይ እንደተለጠፈልን ማቴዎስ ወንጌል በተለይ ምዕራፍ 7 ከቁጥር 1 እስከ 6 አሁን ቅድም እንደተነበበልን ያለው ነው። ይሄ ክፍል በተለይ ስለ መፍረድ ነው የሚናገረው። ስለዚህ ሁላችንም ዛሬ በተጠንቀቅ ነው ምን ሆነው። አትፍረዱ ተብሏል። እንዴት ነው የማልፈርደው? እንዴት ነው ሳልፈርድ የምኖረው? ምን አይነት ንግግር ነው የሚል ጥያቄ በልባችን እንዲቀሰቀስ እፈልጋለሁኝ። በሌላ ቦታ ደግሞ ፍረዱ ተብሏል። ያንንና ይሄንን እንዴት ነው የማሳርቀው? በአንድ ወገን አትፍረዱ፣ በሌላ ወገን ፍረዱ ተብሏል። እንዴት ነው የማዛምደው የሚለውን ጥያቄ አብረን እንድናነሳ እፈልጋለሁ። ደግሞ አንድ ወደዚህ ስመጣ ደግሞ በልቤ ውስጥ በጣም አድርጎ የመጣ ነገር እንዴ የፍርድ ዘመን አይደለም እንዴ? ይሄ ሁሉ ሰው ፈራጅ የሆነበት ጊዜ አይደለም እንዴ? ሰው ዝም ያላለበት ጊዜ አይደለም እንዴ? አሁን የሁሉ ሰው ኦፒኒየን በአየሩ ላይ የተነዛበት ጊዜ አይደለም እንዴ? ሁሉ ሰው ይናገር የለም እንዴ? ሁሉ ሰው ይሄ ልክ አይደለም ይሄ ልክ ነው ይል የለም እንዴ? አሁን በማህበራዊ ሚዲያ ውስጥ የሞላው ትችት ነቀፋ አይደለም እንዴ? ስልጣናችን ይሄ አይደለም እንዴ? የሁል ቀን ጉዳይ አይደለም እንዴ መፍረድ? እየፈረድን ነዋሪዎች አይደለንም እንዴ? እንግዲያው አትፍረዱ ማለት እንዴት የተጣረሰ ነገር ነው ከኛ ኑሮ ጋራ። ዛሬ ቀን ላይ ከልጄ ጋር ስነጋገር ነበር እና ፍርድ እኮ በጣም ለመድንበት እኮ፣ ትችት እኮ ለመድን፣ እያንዳንዳችን በጣም ስልጡኖች ነን በትችት አልኳት። በኋላ በጣም እውነትህን ነው፣ እኔ በቅርቡ ሳስስ ነበር ሶሻል ሚዲያ አለችኝ። በሶሻል ሚዲያ ውስጥ ምናልባት አንድ ኮንቴንት ለመፍጠር አንድ ዩቲዩብ ለመክፈት ወይም የሆነ አንድ ፕላትፎርም ለመክፈት ቢፈለግ የሚያስፈልጉ ኮንቴንቶች ይልና በጣም ተደማጭ የሆኑት ምንድናቸው ብሎ ይዘረዝራል። አንድ 10 ከ10ሩ መካከል አንዱ ጎሲፕ ይላል። ሐሜት፣ ትችት፣ ፍረጃ። እሱ በጣም ያዋጣል፣ ያበላል፣ በጣም አርጎ ያበላል ይላል እዚያ ላይ። እና ዩቲዩብ ለመክፈት የምትፈልጉ በቀላሉ ሰው እንዲያዳምጣችሁ ከፈለጋችሁ መተቸት ነው፣ መንቀፍ ነው፣ መፍረድ ነው፣ ማሳቀል ነው። በዚህ መንገድ ነው ሰው ሁሉ ጆሮ የሚጥለው። እና በቀደም ዕለት መጽሐፍ ቅዱስ ደግሞ አሁን ስመለከት መጽሐፈ ምሳሌ ላይ የጆሮ ጠቢ ቃል እንዴት ይጣፍጣል ይላል። የሚገርም ነገር ነው። የጆሮ ጠቢ ቃል፣ የሐሜተኛ ቃል፣ የአሾክሿኪ ቃል እንዴት ይጣፍጣል፣ ወደ ሆድ ጉርጆች ይገባል ይላል። ወደ ሆድ ጉርጆች ማለት እንግዲህ ወደ ውስጠኛው ክፍል ማለት ነው። ሆድ ጉርጆ የኖረው እንደሆነ ክፍል ደርብ የኖረው እንደሆነ ወደ የወለሉ ይገባል፣ ይጣፍጣል።
ከልጄ ጋር ይሄንን ዛሬ አንስተን ስንነጋገር ለምንድን ነው የሚጣፍጠው? ሐሜት ለምን ይጣፍጣል እያልን ከእሷ ጋር ስንነጋገር ነበር። እንዴት ነው የሚጣፍጠው? ሐሜት አንድም ማህበራዊ ተገን ይሰጠናል። ሁላችንም የምንጠላውን እሱን እየተናገርን በአንድ ወገን እንሰበሰባለን። ስለዚህ ምናልባት ሐሜት የሶሊዳሪቲ መንገድ ነው። አንድ ወገን እንሆናለን ማለት ነው። ሁላችንም የምንጠላውን ነገር አብረን ለመደብደብ ና እንጫወት እስቲ እንደብድብ እስቲ እያልን የምንከማችበት መከማቻ ነው። እንግዲያው ሐሜትም ፍርድም የዕለት ዕለት ስራችን ነው እና አትፍረዱ እንዴት ይላል መጽሐፍ? መድኃኒታችን ምን ማለቱ ነው? እንዳይፈረድባችሁ አትፍረዱ ሲል ምን ማለቱ ነው? እስቲ ይሄንን እግዚአብሔር በቅዱስ መንፈሱ እንዲገልጥልን በጸሎት ጀምረን እንድንቀጥል አሳስባለሁኝ። እስቲ እንጸልይ። እግዚአብሔር ሆይ ቃልህ የነጠረ ነው። 7 ጊዜ ተፈትኖ ከወጣ ብር ይልቅ ያንተ ቃል ንጹሕ ነው። አምላክ ሆይ ያለ ምክንያት ያለ እውቀት ቃል የማትወረውር አምላክ እስቲ እንድንሰማህ ልባችንን ክፈተው። አቤቱ እግዚአብሔር ሆይ ቆሞ የሚናገረውን ሰው አፉን በእውነትና በጽድቅ ክፈት። አምላኬ ሆይ ተቀማጮችን ደግሞ ጌታ ሆይ የሚጠቅመንን ነገር አንተ ስጠን። ጌታ እግዚአብሔር አባት ሆይ ለትምህርት እንዲህ አይነት እድል ስለሰጠህን እናከብርሃለን፣ እናመሰግንሃለን። ክብርህ በላያችን ላይ ይረፍ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። እንግዲያው ይሄንን በጣም አሁን እንዳልኳችሁ ብዙ አነጋጋሪ የሆነ ሐሳብ እና ትምህርት አብረን እንድንመለከተው እፈልጋለሁኝ። ቅድም ያልኩት አንድ ዋና ነገር አለ። እሱ ምንድነው? ፍርድማ ግድ ነው። እንዴት ነው የምናመልጠው ከመፍረድ? እንዴት እንደዚህ ይናገራል? በየቀኑ እየበየን እየወሰን አይደለም ወይ የምንኖረው? ህይወት ያለ ፍርድ ይቻላል ወይ? ለምሳሌ ወደ ቀኝ ልታጠፍ ወደ ግራ ስትሉ እኮ እየነዳችሁ ፍርድ እኮ እያደረጋችሁ ነው። አይ ወደ ቀኝ ነው መታጠፍ ያለብኝ፣ የለም ወደ ግራ ነው መታጠፍ ያለብኝ። እየፈረዳችሁ እየበየናችሁ ነው። ይሄ ነገር ጥሩ ነው መጥፎ ስትሉ ፍርድ እያስተላለፋችሁ ነው። ይሄን ልልበስ ወይስ ያኛውን እየፈረዳችሁ ነው። ያለ ፍርድ መኖርስ ከቶ ይቻላል ወይ? የሰው ልጅ እንደዚህ አይነት ኑሮ አለው ወይ የሚል ጥያቄ አለኝ። እውነት ለመናገር ፍርድ የሚለውን ይሄ አትፍረዱ እንዳይፈረድባችሁ የሚለውን በአዲስ ኪዳን ላይ በዚህ በማቴዎስ ወንጌል ላይ በሌሎቹም ላይ ተጽፏል። ቃሉ የግሪኩ ቃል ክሪኖ የሚለው ምንድነው እያልኩኝ ስፈትሽ ክሪኖ ማለት ዲስቲንግዊሽ ማድረግ ነው፣ መለየት ነው የሚለው። አትፍረዱ ማለት አትለዩ እንደማለት መለየት ማለት ነው። ልየታ ነው፣ የልየታ ስራ ነው ፍርድ። ታዲያ ያለ ልየታ እኖራለሁ ወይ? ልክ ነው ልክ አይደለም ካላልኩ እንዴት እኖራለሁ? ምን ማለት ነው ይሄ ነገር? መጽሐፍ ቅዱስ ውስጥ በዚህ መንገድ ይናገረኝ የለም ወይ? እንድፈርድ፣ እንድበይን፣ እንድገምት እና ይሄ ብያኔ ይሄ ግምት እንዴት ባለ መንገድ ነው በውስጤ ሊሆን የሚችለው? እንዴት ነው ጌታችን ኢየሱስ ክርስቶስስ አትፍረዱ ያለው የሚለውን እሱን ትንሽ እንድናይ እፈልጋለሁኝ። መጀመሪያ ነገር ከፍርድ መላቀቅ አንችል። ማንኛውም ጤነኛ የሆነ ሰው ባለ አእምሮ የሆነ ሰው እየፈረደ ኗሪ ነው። ይጉዳውም ይጥቀመውም ልክም ይሁን አይሁን ሚዛኑ ይስተካከል ይበላሽ እየፈረደ ነው የሚኖረው። ሁላችን ፈራጆች ነን። የግድ ችሎት ላይ ተቀምጠን የዳኝነት ወንበር ላይ ተቀምጠን ላይሆን ይችላል፣ ግን ፈራጆች ነን። ከየት መጣ ይሄ የፍርድ ጥያቄ? ከመሰረቱ ከየት መጣ ካለ ከእግዚአብሔር ነው። እግዚአብሔር ጻድቅ ፈራጅ ነው። እግዚአብሔር የፍርድ አምላክ ነው። መጽሐፍ ቅዱስ በተደጋጋሚ ነው ይህን የሚናገረው። ዘፍጥረት 19 ላይ ይመስለኛል ሲለምነው በጣም ሲለምነው ያ ማን ነው እሱ አባታችን አብርሃም እግዚአብሔርን ሲለምን ስለ ሎጥ ሲለምን ታስታውሳላችሁ። ስለ ሰዶም ሲለምን አንተ እንዲያው ምናልባት ምልህ 50 ጻድቃን ቢገኙ ከተማይቱ ታጠፋለህን ብሎ ይጠይቃል። አይ አላጠፋም፣ ይቅርታ አድርግልኝ 45 ቢገኙሳ አላጠፋም። አንድ ጊዜ ይቅርታ አድርግልኝ አንተ የምድር ሁሉ ዳኛ አይደለም በጽድቅ አትፈርድም እንዴ? 40 ቢገኙሳ 30 ቢገኙሳ? ይሄ ጥያቄ ከምን የመነጨ ነው? እግዚአብሔር እውነተኛ ፈራጅ ነው ከሚል አስተሳሰብ የመነጨ ነው።
የምድር ሁሉ ዳኛ ነው። እንግዲያው ዳኝነት፣ ፈራጅነት ጥሩ ነገር ነው፣ መጥፎ ነገር አይደለም። በመሰረቱ የእግዚአብሔር ባህሪ ነው መፍረድ። አለመፍረድ ነው ክፉ። መፍረድማ ትክክል ነገር ነው። እሱ ፈራጅ ነው፣ ሲፈርድ የኖረ ነው። ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ላይ እኔ የመልካሙን ገድል ተጋድያለሁ፣ ሩጫውን ፈጽሜያለሁ ብሎ ነው የሚናገር። ሃይማኖትን ጠብቄያለሁ ይልና በከንቱ ነው እንዴ እንደዚህ ያረኩት? ሃይማኖት የጠበቅኩት ገድል የተጋደልኩት በከንቱ ነው ወይ? ስሮጥ የኖርኩት በከንቱ? ኧረ አይደለም። ጻድቅ ፈራጅ በሰማይ አለ። ያን ቀን ዋጋዬን ይሰጠኛል፣ ለእኔ ብቻ አይደለም እሱ ለሚጠብቁት ሁሉ ይከፍላል ብሎ በእግዚአብሔር የሚያስመካው በፍርዱ ነው። እግዚአብሔር ፈራጅ ስለሆነ ነው። ጻድቅ ፈራጅ ስለሆነ ነው። እግዚአብሔር ፈራጅ መሆኑ ብቻ ሳይሆን ግን ወንድሞቼና እህቶቼ እኛንም እንድንፈርድ አዞናል። ፍረዱ ብሏል። የሚገርም ነገር ነው። አንድ ሁለት ጥቅሶች ላነብላችሁ እፈልጋለሁኝ። እግዚአብሔር እኛን ራሳችንን እንድንፈርድ ያሳሰበበት አሞጽ ምዕራፍ 5 ላይ እና ሚክያስ ምዕራፍ 6 ላይ ያሉትን ብቻ ላነብላችሁ እፈልጋለሁ። ለምን አትፍረዱ እዚህ ስለሚል እንዴት ነው አይጣላም ወይ ይሄ ነገር እሱ በሌላ ቦታ ላይ ከሚናገረው ጋር ብለን ትንሽ እንድናስበው እፈልጋለሁኝ። አሞጽ ምዕራፍ 5 ላይ እግዚአብሔር በሕዝቡ የተቆጣበት ነው። የተቆጣበት አንዱ ምክንያት ስላልፈረዱ ነው። በቅን ስላልፈረዱ ነው። ምዕራፍ 5 ላይ እዚያው አሞጽ ቁጥር 15 ቁጥር 24 ሁለቱም ብቻ አነብላችኋለሁ። ክፉን ጥሉ፣ መልካሙንም ውደዱ፣ በበሩም አደባባይ ፍርድን አጽኑ። ምናልባት የሰራዊት አምላክ እግዚአብሔር ለዮሴፍ ትሩፍ ወይም ቅሬታ ይራራ ይሆናል ብሎ ይላል። አሁን መዓት መጥቶባችኋል። ምናልባት የእግዚአብሔር ራእይ ትፈልጉ እንደሆነ ፍረዱ፣ በቅን ፍረዱ፣ ትክክል ፍረዱ፣ ክፋትን ጥሉ፣ መልካምን ውደዱ፣ በአደባባይ ላይ ፍርድን አጽኑ ብሎ ይላል። ፍረዱ ብሎ አላ ተፈቅዷል። መፍረድ በትክክል መፍረድ ተፈቅዷል። ሚክያስን ላይ ደግሞ ላንብብላችሁ። በጣም የታወቀ ነው። ሚክያስ ምዕራፍ 6 ቁጥር 8 ላይ እዚያ ላይ የሚናገረው ደግሞ በጣም አስገራሚ ነገር ነው። ምን ይላል? እኔ ምን እፈልጋለሁ ከእናንተ? በእውነቱ ምን ታቀርቡልኛላችሁ? ፍሪዳ እንድታርዱ ነው እንዴ የጠራኋችሁ? እኔ በመሰንቆ ዜማ እንድትጫወቱ ነው እንዴ? ወይስ እልፍ የዘይት ፈሳሾች ለማፍሰስ ነው እንዴ? መስዋዕት ለማቅረብ ጉድ ጉድ የምትሉ? እኔ ምን ይሰራልኛል? የምፈልገውን ልንገራችሁ ይላል። ምንድን ነው እግዚአብሔር የሚፈልገው? ይኸው እንደዚህ ይላል ምዕራፍ 6 ላይ ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ የሚል ጥያቄ ነው የሚቀርበው። ቁጥር 6 ላይ የሚቃጠለውን መስዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣን? እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ወይስ የበኩር ልጄን ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን? ሰው ሆይ ይላል በጣም ቀዝቀዝ ብሎ፣ መልካሙን ነግሮሃል። ምንድን ነው መልካሙ? እግዚአብሔር ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ፣ ምሕረትን ትወድ ዘንድ፣ ከአምላክም ጋር በትሕትና ትሄድ ዘንድ አይደለምን? በቃ ይሄ ነው። ይሄ ነው የምትፈልገው? አዎ ይሄ ነው። ሙዚቃ አይደለም የምትፈልገው? አይ አይደለም የምፈልገው። ምንድን ነው የምትፈልገው? አምልኮ አይደለም የምትፈልገው? አይ አይደለም። ይህንን ነው። ይህን አይነት አምልኮ። ምን አይነት አምልኮ? ፍርድ የመፍረድ ነጩን ነጭ ማለት ጥቁሩን ጥቁር የማለት አምልኮ እፈልጋለሁ። ፍርድን ታደርግ ዘንድ፣ ልየታ ታደርግ ዘንድ፣ እንዳትደባልቅ፣ ክፉ ክፉ እንዲባል፣ መልካም መልካም እንዲባል ነው የምፈልገው ብሎ አንዱ ከሚፈልጋቸው 3 ነገሮች አንዱ ይሄ እንደሆነ ያሳያል። እንግዲያው እግዚአብሔር ፍርድ ይወዳል በጣም። ሲፈርድ የኖረ ነው። በመጨረሻም ይፈርዳል። እኛንም እንድንፈርድ ያስተምረናል። የአሁኑ ዘመን አንድ ዋና ምልክት፣ በተለይ ይሄ ድህረ ዘመናዊ የሚባለው ዘመን ፖስት ሞደርን ወርልድ፣ አንዱ ምልክት ከፍርድ መሸሽ ነው። ፍርድን ማራቅ ነው። ይህንን በየፊናችሁ ሳታዩት አልቀራችሁም። አሁን ፈራጅነት፣ ይቅርታ ስለዚህ ቃል አጠቃቀም፣ ፋራነት ነው።
እንዴት ዝም ብለህ ትፈርዳለህ? ምን ማለት ነው እንዴ? ምን ታውቃለህ አንተ? ለምንድን ነው ዝም ብለህ የምትፈርደው እንዴ? ሰውየው በዚህ አይነት አይቶት ሊሆን ይችላል። ደግሞ እንደዚህ ተቸግሮ ሊሆን ይችላል። እንዴት ነው ዝም ብለህ የምትፈርደው? ወንድ ብለህ እንዴት ትፈርዳለህ እንዴ? ሴትስ ቢሆን ከፈለገ ማለት ለምንድን ነው ፍርድ የሚሸሽ ዘመን ነው አሁን። ሁላችሁ ታውቃላችሁ። እኔ ሁል ጊዜ ነው የምናገረው ይሄንን ምሳሌ እያደረኩኝ እንደዚህ ይዝና ነጭ ወረቀት አሁንም ላስረዳ ነው፣ ይቅርታ ጠይቃለሁኝ። ለአንዳንዶቻችሁ 18ኛ ጊዜ ነው ስትሰሙት፣ ምንም አይደለም። ድህረ ዘመናዊውን አስተሳሰብ ለማሳየት ነው። ከአንጻራዊነት የተነሳ አንጻራዊ አስተሳሰብ እና እውነት የለችም ከሚል አስተሳሰብ የተነሳ ነው። እንደዚህ ነጭ ወረቀት ይዝና ለምሳሌ እኔ ይሄ ጥቁር ነው እላለሁ በድፍረት፣ በቃ ጥቁር ነው እላለሁ። ይመጣና ወንድሜ ምን ተስኖት ደግሞ በኋላ ስምህን አስተካክላለሁ፣ ይቅርታ ይመጣና ኧረ በምንም አይነት ይሄ ነጭ ነው ይላል። ኧረ ጥቁር ነው ይላል። ኧረ ነጭ ነው። ድምፃችን ከፍ ይላል፣ እንጫጫሃለን፣ ልንናጭ እንደርሳለን እየተከራከርን። ነጭ ነው ጥቁር ነው፣ ነጭ ነው ጥቁር ነው። በኋላ አንድ ድህረ ዘመናዊ ሰው ይመጣል፣ በበሩ ያየናል። እንዴ ምን ነካችሁ ይለናል። ባልንጀሮች ነና፣ ስንጣላ እንዴት ዝም ይላል? ምን ነካችሁ ይለናል። አይ ነጭ ነው ይለኛል እላለሁ እኔ። ጥቁር ነው ይለኛል። እንዴ ምን ማለቱ ነው? ሲና አንተ ከመጣህ ገላግለን ነጭ ነው ጥቁር ነው እንለዋለን። በኋላ ይሄ ድህረ ዘመናዊ ሰው ይስቅና አላደል ሻይ ብንጠጣስ ይለኛል። ሻይ ጥያቄው እሱ አይደለም እንለዋለን። እንዴ እኛ እኮ አሁን እዚህ የምንሟገተው ይሄ ነጭ ነው ጥቁር ነው በልልን ነው። አይ አላ አይደለም ማኪያቶ ብጠጥ፣ አይ ቁርጧን ንገረን ዛሬ እንለዋለን። ድህረ ዘመናዊ ሰው ቁርጥ አያውቅም፣ በፍጹም ቁርጥ አያውቅም። ቁርጥ የሚባል ነገር ራሱ የለም በምንም አይነት። ቁርጡን ንገረን። በኋላ ጸጉሩን ያክና ሲጨንቀው አላ አይደለም በዚህ በኩል ስታየው ነጭ ይመስላል፣ ማለቴ ነጭ ይመስላል ትንሽ በዚህ በኩል ደግሞ ስታየው ጥቁር ይመስላል። አላ አይደለ ግራጫ የሚባል ቀለምም አለ ማለቴ ይለናል። ይሄ ድህረ ዘመናዊ ሰው ነው። መፍረድ ይፈራል፣ እንደዚሁም ያስተምራል። አሁን በዓለሙ ላይ የተነዛው አንዱ ትምህርት አትፍረድ ነው፣ አትበይን ነው። ባለቤቱ ራሱ የፈለገውን ይበል ነው። መለኪያ የለሽነት ነው። ካስማ አልባ ድንኳን ነው። ድህረ ዘመናዊ አስተሳሰብ ምንም ቁርጥ ነገር የለው። ለምንድን ነው የሌለው? ሁሉ ነገር አንጻራዊ ነው። ስለዚህ አንድ ቦታ ላይ መቆም አትችልም። በዚህም ታየዋለ። ደግሞ እውነት የሚባል ቁርጥ ያለ ነገር የለም። ሰው የፈጠረው ነው። የሰው ኮንስትራክት ነው እምነት እንጂ ቋሚ እውነት የለም። የሥነ ምግባር መርሆ መለኪያ የለም። እንግዲያው ፍርድ የለም። መጽሐፍ ግን እንድንፈርድ ነው የሚያስተምር፣ እንድንለካ፣ እንድንመዝን። በዚህ መርህ መሰረት ይሄ ውድቅ ነው፣ ይሄ ግን ያልፋል ብለን እንድንል ይፈልጋል። ስለዚህ ይሄ የእግዚአብሔር ባህሪ ነው፣ መፍረድ ነው የምላችሁ በጣም አረጋግጬ። እንዲያውም ጌታ ምን ይላል ለኤርምያስ ሲናገር፣ ኤርምያስ ምዕራፍ 15 ቁጥር 19 ላይ እንደዚህ ይለዋል፣ የከበረውን ከተዋረደው ብትለይ እንደ አፌ ትሆናለህ፣ የኔ አፍ ትሆናለህ። እኔ እንደሱ ነው የማረገው ማለት ነው ባጭሩ። እኔ እውነት ተናጋሪ ስለሆንኩ ክቡሩንና ቀሊሉን እርኩሱንና ንጹሕን ምለይ ስለሆንኩ አንተ ከለየህ የከበረውን ከተዋረደው የኔ አፍ ነው የምትሆነው። ይጣሉሃል አያሸንፉህም፣ ግንባርህን እንደ ናስ ግንባር አደርጋለሁ ብሎ በዘመኑ ላይ በጣም እንዲገን ኤርምያስን ያሳስበዋል። በአጭር ቃል መፍረድ የእግዚአብሔር ባህሪ ነው፣ ደግሞም የእግዚአብሔር ልጆችም ባህሪ ነው። ጌታ የተመሰገነ ይሁን። መለየት፣ የከበረ ከተዋረደ መለየት። እዚሁ ክፍል ላይ ቅድም ሲነበብ ሰምታችኋል። የተቀደሰውን ለውሾች አትስጡ፣ ምክንያቱም እናንተን ተመልሰው ይነክሷችኋል። እሪያችሁን በአሳሞች ዘንድ አትጣሉ። ማነው? ዕንቋችሁን በእሪያ ዘንድ አትጣሉ።
አይገባም። የሚገባ አለ፣ የማይገባ አለ። ፍርድ አለ ማለት ነው። ክቡር ነገር ይዘህ ወደ ውሻ አትሂድ። በዕብራውያን ባህል ውስጥ ውሾች በጣም የተናቁ ናቸው። እንደምታውቁት ያቆሽሻሉ፣ ቆሻሻ ይበላሉ። የተቀደሰ ነገር ለነሱ ቅዱስ አይደለም። ማንኛውም ነገር ነው። ተርታ ያረጉባቸዋል። ስለዚህ የት ጋ ምን እንደምትሉ ወቁ፣ የት ጋ ምን እንደምታደርጉ እወቁ ብሎ ይላል። የመለየት የመፍረድ ስራ ነው። ይህን አድርጉ ይላል። አሁን እንግዲህ ወደዚህ ወደ ክፍሉ በጣም ጠጋ ብለን እንድናይ ይፈልጋለሁ። መልሼ አንድ ጊዜ ባነበው ጥሩ ነው፣ አብረን ብንመለከተው። ምዕራፍ 7 ከቁጥር 1 እስከ 6። እሺ፣ እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና፣ በምትሰፍሩበትም መስፈሪያ ይሰፈርባችኋል። በወንድምህም ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህን ከዓይንህ ጉድፍ ላውጣ ፍቀድልኝ እንዴት ትለዋለህ? እነሆም በዓይንህ ምሰሶ አለ። አንተ ግብዝ፣ አስቀድመህ ከዓይንህ ምሰሶውን አውጣ፣ ከዚያም በኋላ ከወንድምህ ዓይን ጉድፉን ታወጣ ዘንድ አጥርተህ ታያለህ። በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ እንቆቻችሁንም በእሪያዎች ፊት አትጣሉ ብሎ ይላል። እሺ፣ አትፍረዱ። ለምን? እንዳይፈረድባችሁ። ምን አይነት ፍርድ ነው ጌታችን ኢየሱስ ክርስቶስ አትፍረዱ ያለው? ለምንድን ነው አትፍረዱ ያለው? እሱን ትንሽ እንድናይ የሚያስፈልግ ይመስለኛል። ቅድም ያልነውን አይነት ፍርድ አይደለም። የጽድቅ ፍርድ አይደለም። የእግዚአብሔር ባህሪ መገለጫ የሆነውን ፍርድ አይደለም። ሌላ አይነት አፈራረድ ነው አትፍረዱ ያለው። ምን አይነት? 1 4 5 ዝርዝሮች አሉት። እነሱን ላነሳ እፈልጋለሁ። አንደኛ፣ የራሱን የማያይ ሌሎችን የሚያይ አይነት የፍርድ አካሄድን ጌታ ኢየሱስ ተቃወመ። እንዲህ አይነቱ ፍርድ ልክ አይደለም። የራሱን አያይም፣ የሌላውን ያያል። በትጋት ሌሎች ጋር ያለውን ጉድለት የሚያይ ፍርድ ልክ አይደለም። አንዳንድ ጊዜ በሽታ ይሆንብናል እንዲህ አይነት ነገር። ጉድፍ ፍለጋ ገበያ የሚወጣውን ሰው ጌታ ኢየሱስ ክርስቶስ ተቃወመ። አንተ ግብዝ ሰው፣ የሌላውን ለማየት ዓይንህ የተከፈተ ነው። ጉድፍ ይታየኛል፣ እዚያ ጋር ችግር ይታየኛል። እንዲህ ሲል ምን ማለቱ ነው? እንዲህ ሲያረግ ምን ማለቱ ነው? ይቺ ምን መስራቷ ነው? እንዴት ነው ነገሩ እንዲህ የሚሆነው? እነዚህ ምንድን ናቸው? እያለ የሚል ወደ ሌላ የሚያይ ራሱ ግን በፍጹም የማይታየው ድፍን ሰው እሱ ፍርዱ ልክ አይደለም ብሎ ጌታችን ኢየሱስ ክርስቶስ ይሄንን ተናገረ። የት ጋ ነው ዓይናችሁ ነው ጥያቄው። የሌሎችን ጉድፍ የማየት ናፍቆት፣ የማየት ጉጉት ልባችን ውስጥ ካደረ አደጋ ነው። በጠዋት ተነስቶ እስቲ ዛሬ የምተቸው ሰው፣ እስቲ ዛሬ አቃቂር ማወጣለት ብሎ ልቡ ውስጥ ይህንን የሚናፍቅ ሰው፣ እንደ እንጀራ ሐሜት የሚናፍቅ ሰው፣ ጣፋጭ መብል ነው ተብሏል ቅድም እንዳየነው። ይሄንን የሚናፍቅ ሰው በሽተኛ ነው። ሰው ጋር መጀመሪያ ሲገናኝ ክፉ የሚታየው ሰው በሽተኛ ነው። ሰላምታ ሞቅ አድርጎ ሲሰጠው አይ ዛሬ እንደዚሁ አይመስለኝም፣ በነፃ አይደለም ሰላም ያለኝ፣ አንድ ነገር ፈልጓል ማለት ነው የሰውዬ ብሎ የሚያስብ ሰው፣ ጥመት የሚታየው ሰው፣ እሱ አደጋ ላይ ነው። እንዲህ አይነቱን ፈራጅነት ጌታ ኢየሱስ ተቃወመ። ሁለተኛ፣ መስፈሪያው የተሳከረ ሰው እሱ እንዲፈርድ አይፈቀድለትም። ሌሎችን የሚመዝንበትን ሚዛን ለውጦ ራሱን የሚመዝን ሰው ለሱ መፍረድ አይፈቀድለትም። ሌሎችን ሲመዝን በጣም በተለካ ሚዛን የሚመዝን
የሚያያቸው የሚያበጥር እያንዳንዱን ነቁጥ የሚቆጥር ራሱን ግን በሌላ ሚዛን ጓዳ ውስጥ በተደበቀ ሚዛን ለራስ በሚያደላ ሚዛን የሚመዝን ሰው ሚዛኑ ገልበጥ ባጣ የሆነ ሰው እንዲፈርድ አይፈቀድለትም። ጌታችን ኢየሱስ ክርስቶስ እዚህ ላይ ይናገራል። በምትሰፍሩበት መስፈሪያ ይሰፈርባችኋል ስለሚል መስፈሪያ እንደሚቀየርላችሁ እየገመታችሁ የሰውን ጉድፍ አታውጡ። ያው መሳሪያ፣ ያው ሚዛን፣ ያው መስፈሪያ የእናንተንም ይለካል። እንግዲያው ገልበጥ ባጣ ሚዛን የያዘ ሰው ሊፈርድ አይችልም በምንም አይነት። እኔ እንኳን ማለቴ እኔ እንኳን አለ አይደለ እኔ እንደዚህ ያረኩት እንኳን ምክንያት አለ ማለቴ እኔ እንኳን የሚል ሰው መፍረድ የለበትም። ምንም እሱ እንኳን የሚባል ነገር የለም። ሁላችን በአንድ ሚዛን እንድንመዘን የታዘዝን ሰዎች ነን እና ጌታችን እባክህን መስፈሪያው ለአንተ ሚሰራ። በነገራችን ላይ ሰፋሪዎች በዚያው መስፈሪያ ነው የሚሰፈሩት፣ በሰፈሩበት በዚያው ነው እና ተጠንቀቁ፣ በምን እንደምትሰፍሩ ተጠንቀቁ ብሎ ጌታችን ሲናገር እናየዋለን። ሌላ ሶስተኛ ነገር ላንሳላችሁ። ምን አይነት ፍርድ ነው ጌታችን ኢየሱስ ክርስቶስ አትፍረዱ ያለው? የተቃወመው ምን አይነቱን ፈራጅ ነው ስንል በግንድ ጋሬጣ የሰው ጉድፍ የሚያወጣውን እሱን ተቃወመ ጌታችን። አንተ ሰነፍ መጀመሪያ ዓይን ውስጥ ያለው ምሰሶ ይለዋል። በዚህ በድሮ ትርጉም ላይ ምሰሶ ነው የሚለው። በአዲሱ መደበኛ ትርጉም ግንድ ይለዋል። በጣም ሁለቱም ጥሩ ቃላት ናቸው። ምሰሶም ግንድም ትልቅ ጉማጅ ነው። ያችኛዋ ጉድፍ የምትለው አማርኛ በጣም ጥሩ ናት። ጉድፍ ትንሽ ነገር ናት፣ ቁራጭ ነገር ናት፣ ወይ የቅጠል ብጣሽ ናት፣ ወይ የሳር ብጣሽ ናት። በወንድም ዓይን ውስጥ የሳር ብጣሽ ቅንጣት ነገር ጉድፍ ነገር ገብቶ ታየኝ ብለህ የምትሮጠው አስግገህ የምትሮጠው ምንድን ነው? አንተ ላይ ግንድ ነው የተጋደመው ይላል። ይሄ መቼም የማጋነን ነገር ነው፣ የዘይቤ ንግግር ነው። በጣም ጥሩ ነው። እንዴት ግንድ ላይ ይጋደማል እያልኩ ጠይቃለሁ። እንዴት ነው የሰው ዓይን ውስጥ ግንድ የሚጋደመው? ግን በጣም ጥሩ ግነት ነው። ጌታችን ለማስረዳት ይጠቀመበት ዘዴ ነው። በአንተ ውስጥ ምሰሶ ወይም ግንድ ኖሮ እንዴት አድርገህ ነው በግንድ ጋሬጣ የሌላውን ላውጣ ጉድፉን ብለህ የምትለው? ይሄኛው አይነት አፈራረድ ፈጽሞ ልክ አይደለም ብሎ ጌታ ኢየሱስ ክርስቶስ ተቃወመ። እንዲያውም በሉቃስ ወንጌሉ ላይ በዚሁ በተጓዳኝ ምንባብ ላይ እንደሚያሳየው እውርን ቢመራው ወደ ገደል ነው ተያይዘው የሚወድቁት። አንተ እኮ ታውረሃል፣ ምክንያቱም ግንድ ተጋድሞብሃል ዓይንህ ላይ። እንዴት አድርገህ ነው ላውጣ የምትለው? ይሄ በጣም እኮ ቀልድ ነው ብሎ መድኃኒታችን ተቃወመ ይሄንን የእውር አራሚ። ሌላ ነገር ልጨምርላችሁ። አትፍረዱ ያለው በመፍረድ እንደ ጨዋታ አትውሰዱት፣ ጌም አታርጉት። መፍረድን መተቸትን ጌም አታርጉት። ለራሳችሁ ሞቲቭ ስትሉ አትስሩት። ለምን ጉዳይ ነው የምትተቸው? ለምንድን ነው የምታርመው? ለምንድን ነው የምትፈርደው? ለማዳን ነው ለማውደም ነው የሚል ጥያቄ ነው። አብዛኛው ሰው የማውደም ዓላማ ይዞ ነው የሚተቸው። በዝርዝር ላውጣልህ ወንጀሉን 1 2 3 17 አሁን ይሄንን ኑር ትለዋለህ፣ ይሙት እንጂ 4 ነጥብ። ለመግደል ነው አብዛኛው ሰው የሚፈርደው ኦፒኒየን የሚሰጠው እንጂ የማትረፍ ፍላጎት አይደለም። እንዴት ይተርፋል ሰውየው አይደለም። እንዲህ አይነቱ አፈራረድ ልክ አይደለም አለ መድኃኒታችን። በፍጹም ለማዳን የሚደረገው ፍርድ ሌላ አይነት ነው። እሱን እንመጣበታለን። ስለዚህ ዓላማ ምንድን ነው? ዓላማ ምንድን ነው? ስትተች በሶሻል ሚዲያ ገብተህ ወይም በሌላ መንገድ ገብተህ ስትነቅፍ፣ አቃቂር ስታወጣ፣ ስትሳደብ ዓላማ ምንድን ነው? ይጥፋ ቢጠፋም ይጥፋ ነው ወይስ የማትረፍ ነው? መንገዱ እንዴት ነው የማትረፊያው? እንግዲያው ዓላማውን የሚመረምር ንግግር ነው ጌታችን የተናገረው። በምን ዓላማ በምን ሞቲቭ? ፈሪሳውያን እንደምታውቁት ዋና ዓላማቸው ከጌታ ከኢየሱስ ክርስቶስ ጋር የነበረው የማውደም ነው። ይሄ አዲስ ነቢይ ሕዝቡን ሁሉ ወደ ራሱ ሰበሰበ። እንግዲያው ሕዝቡን ከሱ እንዴት እነጥቃለን?
መንጠቅ ካልቻለን እሱን እንዴት እናስወግዳለን ስለሚሉ ይፈርዱበታል። በሰንበት ቀን ሲፈውስ ይፈርዱበታል። ባልታጠበ እጅ ደቀ መዛሙርት ሲበሉ ይፈርዱበታል። በተቻለ መጠን እንከን ይፈልጉበታል። ሊያሳጡት ይፈልጋሉ። ከመንግስት ጋር ሊያጣሉት ይፈልጋሉ። ንግግሩን ሊያጎለድፉ ይፈልጋሉ። ስሜቱን ሊያነሳሱ ይፈልጋሉ። ዓላማቸው ማውደም ነው። እንደዚህ ባለ የማውደም ዓላማ ተነስተህ ማንንም አትተች። ማንንም ቢጠፋ ይጥፋ ብለህ ለማሳቀል ለማሳጣት ብለህ አትነሳ። እንዲህ አይነቱ የእግዚአብሔር ወዳጅነት አይደለም። ይሄ አውዳሚነት ይባላል። ዲያብሎስ ነው የተጠጋህ ነው የሚለው ሐሳቡ ይሄ ነው። እንግዲህ እንደዚህ አይነት ፍርድ አትፍረድ። በኋላ ደግሞ በመጨረሻ ላይ እዛ ላይ የሚናገረው አንተ ግብዝ ብሎ ይላል መድኃኒታችን ኢየሱስ ክርስቶስ። እሱ ራሱ እየፈረደ ነው። በጣም ግልጥ ንግግር ነው። አንተ ግብዝ ይላል። ምን ማለት ነው? አንተ ግብዝ፣ አንተ በሁለት ቢላ የምትበላ፣ አንተ ሚዛንህ ገልበጥ ባጣ፣ አንተ አታላይ፣ አንተ አጭበርባሪ፣ አንተ አስመሳይ ማለቱ ነው። መድኃኒታችን እንደምታውቁት በጣም ትልቅ ጠቡ ያው መሬት ላይ በነበረ ጊዜ ከሃይማኖት ቤተሰቦች ጋር ነበር። ታውቃላችሁ እናንተ። አዝናለሁ እንደዚህ በመሆኑ በጣም ነው ማዝነው። ጌታ ኢየሱስ ክርስቶስ በዚህ በእኛ መሬት ላይ የተመላለሰ ሰው ነው። ገበያ ውስጥ የገባ ሰው ነው። መቅደስ የገባ ሰው ነው። ታውቁታላችሁ። ጌታችን በታንኳ የተሳፈረ ሰው ነው። በአፈር ላይ በእግሩ የተራመደ ሰው ነው። እንቅልፍ የተኛ ሰው፣ እንጀራ የበላ ሰው፣ ውሃ የበላ ሰው ነው። በእኛ ማህበረሰብ ውስጥ የተመላለሰ ሰው ነው። ከማጅራት መቼዎች ጋር ሲጣላ አይቸው አላቅም። በወንጌል ውስጥ ከአመንዝሮች ጋር ሲጣላ አይቸው አላቅም። ጌታ ይኸው አንብቡ ወንጌሎቹን። የትም ቦታ ሲጣላ አይቸው አላቅም። ከልጆች ጋር ንፍጣም ልጆችን እያዘ የሚስም የሚባርክ ነው። ሲጣላ አይቸው አላቅም። ከበሽተኞች ጋር ሲጣላ፣ ከእብዶች ጋር ሲጣላ አይቸው አላቅም። ከሃይማኖት መሪዎች ጋር ነው የሚጣላው። አሳዛኙ ነገር እሱ ነው። እንግዲያው የሃይማኖት ቤት ትልቅ ፈተና ግብዝነት ይባላል። ከግብዝነት ጋር ነበር ግብግቡ መድኃኒታችን ሁልጊዜ። እናንተ ግብዞች፣ የምኩራብ አለቆች፣ ፈሪሳውያን፣ የሕግ መምህራን፣ እናንተ ግብዞች። ምንድን ነው ባህሪው? የግብዝ ባህሪ ካላችሁ አንድ ሶስት ነገር ማንሳት ይችላሉ። አንደኛው ነገር ግብዝ ሰው የሚጨነቀው ስለ ገጽታ ነው፣ ስለ ኢሜጅ ነው የሚጨነቀው። ሌላ ውስጣዊ ነገር አይደለም፣ ስለ ኮንተንት አይደለም፣ ስለ ኢሜጅ ነው። እንዴት እታያለሁ? ሰው ምን ይለኛል? እንዴት ነው የሚገምቱኝ? በሰው ፊት እንዴት ነው ክብሬ፣ ሞገሴ እንዴት ነው? ሰዎች እኔን እንዴት ያስቡኛል? ይወዱኛል ወይ ይጠሉኛል ወይ? በቃ ይሄ ነው በሽታው፣ ይሄ ነው። ቀንም ሌሊትም የሚያልመው ስለ ኢሜጅ ነው። እናንተ የተለሰናችሁ መቃብር፣ ውጭውን የምታብረቀርቁ፣ ውጭው ወጭቱን የምትወለውሉ፣ ውስጡ ግን ቅሚያና ስስት የሞላበት ስለሚል አንዱ የግብዝነት መገለጫ ይሄ የኢሜጅ በሽታ ነው። የገጽታ ግንባታ ይባላል። አሁን እንዲያውም ከነስሙ ገጽታ ሲገነባ ነገር ግን ውስጡን ሲያፈራርስ የሚውል ሰው ነው ግብዝ ሰው። እሱን መቀባት ነው ስራው። የቅብ ኑሮ ነው ኑሮ በጠቅላላው። ይሄ ደግሞ ሃይማኖት ቤት ውስጥ ነው በጣም የሰለጠነው። ምክንያቱም በመዝሙር እንቀባለን፣ በስብከት እንቀባለን፣ በሰላምታ ለስልስነት እንቀባለን። ስንት መቀቢያ አለን። ብዙ አይነት ቀለም እየቀባን እናብረቀርቃለን። ሲፈተሽ ግን የገማ ሬሳ እንደሱ ነው የሚለው መቃብር። እንደሱ አንዱ መለኪያ እሱ ነው። ሌላው የግብዝነት መለኪያ ራስ ጸደቅነት ነው። ራሱን ሁልጊዜም ያጸድቃል፣ እንደምንም ብሎ ያጸድቃል ራሱን። ሌሎችን ለመኮነን የተሰራ ነው የግብዝነት መለኪያ። ሌሎችን ይኮንንበታል፣ ራሱን ግን ያጸድቃል። እንዴት ነው በቃ እጸድቃለሁ እንደዚህ ብዬ እያሳበረ ራሱን ያጸድቃል፣ ሌሎችን ግን ይኮንናል። የሚያጸድቀው እግዚአብሔር አይደለም፣ ቃሉ አይደለም፣ ራሱን ያጸድቃል። ልክ እንደዚያ ፈሪሳዊ በሳምንት 2 ቀን ጦማለሁ ጌታ ሆይ ከማገኘ ሁሉ አስራት አወጣ። ይሄን ታውቃለህ፣ ያው ታውቃለህ ምልህ ታውቃለህ፣ እንደዚህ ቀራጭ አይደለሁም ምልህ ታውቀኛለህ። ራስ ጸደቅ፣ ሌሎችን ኮናኝ ነው ግብዝነት። ግብዝነት አንዱ ሌላ ባህሪው ኢተግባራዊነት ነው። ፕራክቲካል አይደለም። በሰዎች ላይ የማይቻል ይጭናሉ። ብዙ ጣጣ ይጭናሉ። ብዙ ሕግ ይጭናሉ።
ብዙ ስራ ይጭናሉ፣ እነሱ ግን በጣታቸው እንኳን ሊነኩት አይደፍሩም ይላል። ግብዝ ሰው ተግባራዊ አይደለም፣ ወሬኛ ነው። አንተ ግብዝ አለ ጌታችን። ይህንን ዝም ብሎ የሚፈርደውን ሰው አንተ ግብዝ፣ የምትሰራው ስራ የምትናገረው ነገር አይገጥምም ብሎ አለ። እንደዚህ አይነት ሰዎች ናቸው ግብዞች። ምን አድርግ ነው የሚለው? እስቲ መጀመሪያ ሂድና በራስ ውስጥ ያለውን ምሰሶ አንሳ፣ በአንተ ውስጥ ያለውን ግንድ አውጣ። የሚገርማችሁ ነገር፣ አንድ የገባኝ ነገር ይህን ክፍል ሳነብ፣ አትፍረድ አላለም ጌታ። በወንድም ውስጥ ያለውን ጉድፍ ለማውጣት አጥርተህ ታያለህ ስላለ ለካ ጉድፍ ማውጣትን አልተቃወመም ጌታ። አይን ጨፍና አታውጣ ነው፣ እውር ሆነ አታውጣ ነው እንጂ በእህትህ በወንድም ውስጥ ያለውን ጉድፍ አታውጣ አላለም እኮ። አጥርተህ እንድታይ ግን ግንዱን ምን አድርግ? መጀመሪያ ግንዱን አስወግድ። ስለዚህ መጀመሪያ ራስህን ተመልከት፣ ራስህ ውስጥ ፈትሽ። እዚያ ውስጥ የምታገኘውን ግንድ ከትክተህ ከጣልክ በኋላ ለካ የሰውዬ ይሄ ጉድፍ የተጣበቀበት በዚህ ምክንያት ነው። ለካ ሰውየው ታሟል። ቀስ ብዬ እንዳያመው አድርጌ ነው ማወጣለት። ለካ ፈቃዱን ጠይቄ በእርጋታ ነው ማክመው። ለካ እኔ ውስጥ ዋናው ነበረብኝ። ስለዚህ በርህራሄ ነው የምቀርበው። ሰውየው ማዳን ነው የሚሻለኝ በሚል ልቡና ትሰራለህ። ከዚያ በኋላ ይሄን ሳታረግ ግን አወጣለሁ አትበል፣ እተቻለሁ አትበል፣ እነቅፋለሁ አትበል፣ እፈርዳለሁ አትበል። ምንም አይረባም እሱ። ይሄ የግብዝ ስራ ነው ብሎ መድኃኒታችን ይሄንን ተቃወመ እንደምናውቀው። ስለዚህ እውነተኛ ሁን ነው፣ ግብዝ አትሁን፣ እውነተኛ ሁን። በሰው ውድቀት ደስ አይበልህ። ምክንያቱም አንዳንድ ጊዜ የሰው ውድቀት የእኛን ትንሣኤ የሚያበስር ይመስለናል። አንዳንድ ጊዜ መለኪያውን በተቻለ መጠን ዝቅ ለማድረግ እንፈልጋለን። ይኸው እንትናም ወደቀ፣ እንትኒትም ወደቀች፣ እንትኒም ወደቀ አለሁ እኔ ለማለት እንድንችል በተቻለ መጠን መረፍረፍ ነው ስራችን። ኧረ እባክህ አትረፍርፍ፣ አንተንም አያስተርፍህንም። መጥረቢያው አንተንም አያስተርፍህም። በእውነት ሌላ መጥረቢያ ካልቀየርክ በስተቀር አትተርፍም አንተ። እንግዲያው በአንተ ውስጥ ያለውን ግንድ አስወገድ። የራስህን ተመልከት፣ ሚዛንህን አትለውጥ፣ ግንድህን አንሳ፣ ለማዳን ተሰለፍ፣ እውነተኛ ሁን ማለቱ ነው። እንዳይፈረድባችሁ አትፍረዱ የሚለው። አሁን በመጨረሻ ታዲያ ምን እናድርግ የሚል ጥያቄ ላነሳ እፈልጋለሁ። ምን እናርግ? አትፍረዱ ተብለናል። ምን እናርግ? ፍረዱ ተብለናል። ምን እናርግ? በጣም እኮ አጣብቂኝ ውስጥ ነው የገባ ነው። በአንድ ወገን ፍረዱ ይለናል፣ እኔ ፍርድ አምላክ ነኝ ይላል። እሱ የኛ አባት ነው፣ እኛ የዳኛ ልጆች ነን። መጽሐፍ እንደሱ ነው የሚናገረው በአንደኛ ጴጥሮስ ላይ። በሁሉ ላይ በትክክል በጽድቅ ሳያደላ የሚፈርደውን አባት ብላችሁ ብትጠሩ ስለሚል እንግዲያው የዳኛ ልጆች ናችሁ። እዚህ ያላችሁ በጠቅላለሁ ሁላችን የዳኛ ልጆች ነን። እንግዲያው የፍርድ ጉዳይ የቤታችን ነው። ፍረዱ ተብለናል፣ አትፍረዱ ተብለናል። ደግሞ አሁን እዚህ እንዳየነው እንደተመለከት ነው። እንዴት ነው ይህን ጉዳይ የምንፈጽመው? በምን መንገድ እንሂድ? እንግዲያው እኔ ይህንን ክፍል እያነበብኩኝ ለምን እነዚህ ሐዋርያቱ የሄዱበትን መንገድ ለምን አናየውም? ምን አደረጉ? ፕራክቲካሊ ምን አደረጉ? እንዴት ባለ መንገድ ነው የተራመዱት? ይህን የመፍረድና ያለመፍረድ ጉዳይ እንዴት ያዙት ብዬ ስመረምር ሐዋርያው ጳውሎስ በጣም ጥሩ ምሳሌ ሆኖ አግኝቼዋለሁ። ከሱ አንዳንድ ነገር እንድንወስድ ላበረታታችሁ እፈልጋለሁኝ። ጌታችን ኢየሱስ ክርስቶስም ራሱ ዋናው ምሳሌያችን ነው፣ ምንም ጥያቄ የለው። በጣም የሚያስደንቀኝን ወደ ጳውሎስ ከመሄደ በፊት የጌታን ነገር ልናገር። አንዲት ሴት ስታመነዝር ተያዘች ብለው ይዘዋት መጡ ወደ ጌታችን። በዮሐንስ ወንጌል ምዕራፍ 8 የምታውቁት ታሪክ ነው። ይቺ ሴት ስታመነዝር ተገኘች እና ያዝናት ብለው መጡ። ሙሴ በሕግ እንዲህ አይነቶቹ እንዲወገሩ በድንጋይ ያዛል፣ አንተ ምን ትላለህ አሉት። ከባድ ጥያቄ ነው። ክብደቱ ከምን የተነሳ ነው? አንድም የሙሴን ሕግ እንዳይጥስ፣
አንድም ደግሞ የመንግስት ሕግ እንዳይጥስ በሁለት መንግስት ነው ያጣበቁት ጌታን። በድንጋይ ትወገር ካለ እንዴ የሮም መንግስት የሮም ሕግ አይፈቅድም። ዝም ብሎ አንዲት ሴት አንስቶ በድንጋይ መውገር አይፈቅድም። ያጣሉታል ከመንግስት ጋር። አይ ተዋት ያለ እንደሆነ ደግሞ የሙሴ ሕግ አይፈቅድም፣ ከአይሁድ ጋር ያጣሉታል። እንደዚህ ባለ አጣብቂኝ ውስጥ አስገቡት ጌታን። እና ጌታ ምንድነው ያደረገው? ወንድሞቼ እናቶቼ፣ ብዙ ጊዜ እኔም አልፈርድብሽም ያለውን ነው የምናነሳው። የሚገርመው ፈርዷል። በጣም እኮ የሚገርም ነገር ነው። ምክንያቱም ምን አለ? ከእናንተ ኃጢአት የሌለበት ድንጋይ አንስቶ ይውገራት እኮ አለ። እስቲ ይውገራት በሉ። ፍርድ አይደለም እንዴ እሱ? ፈርዷል እኮ ጌታ። በቃ ውገሯት። ሙሴ ትወገር ብሎ ውገሩ። እኔም ይሄን ነው የማጸናው፣ ይሄን ፍርድ ነው የማጸናው። ኃጢአት ነው፣ ዝሙት፣ ውገሯት። ብቻ ከራሳችሁ ጀምሩ። በኮማ ነው ነገሩን የያዘው። ትንሽ ነጠላ ሰረዝ አድርጎ ብቻ ከእናንተ ጀምሩ፣ ከእናንተ ኃጢአት የሌለበት መጀመሪያ ይውገራት አለ። ተሰናከሉ። የት ይገባሉ? እንዲያውም አንዳንድ የመጽሐፍ ቅዱስ መምህራን አቀርቅሮ በምድር ላይ ጻፈ የሚለውን ኃጢአታቸውን ሳይሆን አይቀርም በተራ ይጻፈው ይላሉ መሬቱ ላይ። እና አቀርቅሮ ሲያዩ አንተ ዋሾ ሲል እኔ ድንጋዩን ላላነሳ፣ አንቺ ሐሜተኛ፣ አንተ ክፉ፣ አንተ ሌባ፣ አንተ ዘማዊ እያለ ሳይሆን አይቀርም የጻፈው ብሎ ይላሉ። እኔም እጠረጥራለሁ። በእውነት አላቅም፣ አልተነገረንም፣ ግን እጠረጥራለሁ። ከትልቁ ጀምሮ እስከ ታናሹ ድረስ ወጡ በተራ። ይሄው አሁን ያለውን እኮ ነው። እንዳይፈረድባቸው አትፍረዱ። ጌታ ፈርዷል፣ አልፈረደምም። ይችን ፓራዶክስ ይችን አዎ እንድንጠብቅ ነው የታዘዝነው ወንድሞችና እህቶቼ። እንድንፈርድም እንዳንፈርድም። እምንፈርድ የተፈቀደልን ለመፍረድ በራሳችን መጀመሪያ የፈርድ እንደሆነ ነው። በአንድ መለኪያ የምንንቀሳቀስ እንደሆነ ተፈቅዷል መፍረድ። ለማዳን ከሆነ ተፈቅዷል መፍረድ። ለማትረፍ ከሆነ ተፈቅዷል። ለመግደል ከሆነ አልተፈቀደም። በግብዝነት ከሆነ አልተፈቀደም። ጳውሎስም ይሄንን በዚሁ መንገድ ነው የያዘው። ጳውሎስ ምን ይላል? ፍረዱ ይላል። እሱ ራሱ ይፈርዳል። አሳምሮ ነው የሚፈርደው ጳውሎስ። ለምሳሌ እንዲያው ጊዜ ለመቆጠብ በአንደኛ ቆሮንቶስ ምዕራፍ 5 ላይ ታስታውሳላችሁ። በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል ብሎ የቆሮንቶስ ምዕመናንን ዘማውያን እንደሆኑ ወይም ትልቅ ዝሙት እነሱ መካከል እንደተፈጸመ ይነግራቸው። የአባቱን ሚስት ያገባ ይኖራል አለ። በኋላ ምን ይላል? በጣም የሚያስገርም ነገር ነው የሚናገረው። እንደዚህ ባለው ላይ እናንተ ዝም ብላችሁታል፣ እንዲያውም ተመክታችኋል። በቃ ምልህ በጣም ዘበና ይሆናችኋል። እናንተ ምን ይደረጋል መቼም እንግዲህ አለ አይደለ የሰው ነገር ማለቴ እንግዲህ ምን ማለት እያላችሁ ትቀባጥራላችሁ። እኔ ግን ይላቸዋል፣ አሳምሮ ነው የሚናገረው። እኔ ግን እንደዚህ ባለው ላይ ነፍሱ በጌታ ቀን እንድትድን አሁን ፈርጄበታለሁ። ማን ነው ይሄን የሚለው? ጳውሎስ። ፈርጄበት እንዴ ቦታው ላይ ሳይኖር ኃጢአት የሰራውን ሰው ፈርጄበታለሁ። ለመግደል ግን አይደለም የፈረድኩበት፣ ነፍሱ በጌታ ቀን እንድትድን በዚህ ኢንቴንሽን በዚህ ዓላማ አሁን ፈርጄበታለሁ። ከዚያ የሱም አልበቃም። እናንተ እንደዚህ ባሉት ላይ አትፈርዱምን ብሎ ይጠይቃቸዋል። እንዴት ዝም ትላላችሁ? እንዴት ታስተናግዳላችሁ? ይሄንን በጣም ብዙ ጊዜ የማንፈርደው ለምን እንደሆነ ታውቃላችሁ? ፍርሃት ነው አንዱ የሚይዘን ነገር። እንዴ የፈረድኩ እንደሆነ እኮ ምልህ ብዙ ጣጣ ያመጣብኛል። አንደኛ ከማህበር ያገሉኛል፣ ይጠሉኛል፣ እኔን መንቻካ ያረጉኛል፣ እኔን ደንባራ ያረጉኛል፣ ገታራ ያረጉኛል፣ እኔ የማይሆን ስም ይሰጡኛል። ፍርሃት ነው። ኢሜጄን ለመጠበቅ ነው የማልፈርደው። ከአንዳንድ ማህበር እንዳልወጣ ነው የማልፈርደው። አንዳንድ ጊዜ ደግሞ እኔ የፈረድኩ እንደሆነ የኔም የተጎለጎለ ቀን የትገባለሁ፣ ይቺ መንገድ ብደፍናት ነው የሚሻል፣ ካሁኑ ልድፈናት የሚል ዘመድ የወንጀለኛ ዘመድ ፈላጊነት ነው።
ግብረ አበርነት ይባላል ይሄ። እና የወንጀል ግብረ እኔም እንዳልለካ በዚሁ የሚል ስጋት ነው እንዳንፈርድ የሚያደርገን። አንዳንድ ጊዜ ቸልተኝነት ነው። የፈለገውን ይሁን በቃ አርጋለች ሶኋት። ይሄ መጽሐፍ የሶኋት መጽሐፍ አይደለም። ሶ አይ ዱ ጃጅ፣ እውነትን እናገራለሁ በእውነት እጸናለሁ ነው የሚል ይሄ መጽሐፍ እንጂ በቸልታ እንድናልፍ አይደለም በፍጹም። አንዳንድ ጊዜ የማልፈርደው አድሎ ነው። በአንዳንድ ላይ ይፈርዳለሁ፣ በአንዳንዱ ሰው ላይ አልፈርድም። ቅርቤ ነው፣ ዘመዴ ነው፣ ጓደኛዬ ነው አለ አይደል፣ እሱን ብንተወው ይሻላል። ግን ጳውሎስ ይፈርዳል። ፈርጅበታለሁ ይላል። እዚህ ጋር ብቻ አይደለም። የሚገርማችሁ አንድ ሌላ ቦታ ላንብብላችሁ። ገላትያ ላይ እሱም ማንበብ በጣም አስፈላጊ ነው ብዬ አስባለሁኝ። ገላትያ ምዕራፍ 2 ላይ ወንድማችን ሐዋርያው ጳውሎስ የሚፈርደው ደግሞ በጣም በታወቀ አንድ የወንጌል አገልጋይ ሐዋርያ ላይ ነው። ሐዋርያው ጴጥሮስ የሚባል ሰው እንደምታውቁት ምዕራፍ 2 ላይ እንደዚህ ይላል። ቁጥር 11 ጀምሮ ላንብብላችሁ። ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምሁት፣ ይፈረድበት ዘንድ ይገባ ነበርና። ምን ያደርጋል ጴጥሮስ? ምን ስላደረገ ነው ፍርድ የሚገባው? አንዳንድ ሰዎች ከያዕቆብ ዘንድ ማለት ከኢየሩሳሌም ሳይመጡ ከአሕዛብ ጋር አብሮ ይበላ ነበርና፣ በመጡ ጊዜ ግን ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበርና ከእነርሱ ተለየ። የቀሩትም አይሁድ ደግሞ በርናባስ እንኳ በግብዝነታቸው እስከተሳበ ድረስ ከእርሱ ጋር አብረው ግብዞች ሆኑ። ነገር ግን ለወንጌል እውነት በቅንነት እንዳልሄዱ ባየሁ ጊዜ በሁሉ ፊት ኬፋን፣ አንተ አይሁዳዊ ሳለ በአይሁድ ኑሮ ያይደለ በአሕዛብ ኑሮ ብትኖር አሕዛብ በአይሁድ ኑሮ ሊኖሩ እንዴት ግድ አልካቸው አልኩት። ፈረድኩ ነው። ይፈረድበት ዘንድ ይገባ ነበር። አታለለ ጴጥሮስ። መዳን በጸጋ ነው በሕግ ሥራ አይደለም ብሎ እያመነ እያስተማረ ግን ዘመዶቹ ከኢየሩሳሌም ሲመጡ የሕግ አክራሪዎች ሲመጡ ይፈራና ከአሕዛብ ጋር እየበላ እያለ እጁን ታጥቦ ይነሳል። የለሁበትም ይላል። እንዲህ አይነቷን ግብዝነት መታገስ አልቻለም ጳውሎስ። ፊት ለፊት ልክ አይደለም የምትሰራው። ሁላችን በጌታ ጸጋ ብቻ እንደምንድን ታውቅ የለምን ብዬ በወንጌል እውነት ምክንያት ፈረድኩበት ይላል። ጆን ስቶት የሚባሉ አንድ ሰው ይህንን ያነሱና እንኳን ፈረደ። ያን ቀን ጳውሎስ ባይፈርድ ኖሮ ዛሬ ቤተ ክርስቲያን 2 ትሆን ነበረ ከዚያ ቀን ጀምሮ ይላሉ። በሕግ ነው የሚጸደቀው፣ በጸጋ ነው የሚል ለ2 ይሰነጠቅ ነበር። ያን ቀን በጣም ወሳኝ እርምጃ ወሰደ ሐዋርያው ጳውሎስ ይላሉ። በጣም ተገቢ ፍርድ ነበረ፣ ፈረደ። ይሄ ፈራጅ ጳውሎስ በሌላ ቋንቋ ደግሞ የሚናገረውን እንድትሰሙ ልጋብዛችሁ ፈልጋለሁ። ሮሜ ምዕራፍ 2 ላይ በጣም የሚያስገርም ያው ሰው ነው እንዲህ ይህንን የሚናገረው ትላላችሁ። እንዲህ ይላል፣ ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም፣ በሌላው በምትፈርድበት ነገር ራስህን ትኮንናለህና አንተው ፈራጁ እነዚያን ታደርጋለህና እንደዚሁም በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። አንተም እንደዚህ በሚያደርጉ የምትፈርድ ያንንም የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህን? ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ። እርሱ ለእያንዳንዱ እንደ ሥራው ያስረክበዋል። አትፍረድ ነው። እዚህ ላይ ደግሞ ማነህ አንተ የምትፈርድ? ለምንድን ነው አትፍረድ የሚለው? እዚህ ላይ በምትፈርድበት ነገር አንተ ራስህ ደግሞ ያንኑ ታደርጋለህ። ሌቦች እያልክ ቤተ መቅደስ ትዘርፋለህ። አንተ አይገርምም? በሙስና የተዘፈቀ መንግስት እያልክ አንተ ራስህ ቤተ ክርስቲያን ውስጥ አሾልቀህ ትዘርፋለህ። እና ምን አይነት ፍርድ ነው ይሄ? ምን አይነት ፍርድ ነው? አመንዝሮች እያልክ እየተሳደብክ አንተ ራስህ በድብቅ የምትሰራውን ስራ የሰማይ አምላክ ያውቀዋል። እንዴት ነው አንተ የምትፈርደው?
የሚገርማችሁ ነገር ነው። ሐዋርያው ጳውሎስ በዚያ በአንደኛ ቆሮንቶስ ምዕራፍ 5 ላይ ፍረዱ ብሎ በተናገረበት አንደበት ምዕራፍ 4 ላይ ደግሞ እንኳን በሌላው ልፈርድ ይላል ስለ ራሱ ሲናገር። በራሴ እንኳን ለመፍረድ አልችልም፣ እኔን የሚፈርድ አለ ብሎ ይናገራል። በጣም ነው የሚያስደንቀው። ምዕራፍ 4 ላይ እንደዚህ ብሎ ይላል ቁጥር 3 በእናንተ ዘንድ ወይም በሌላ ሰው ዘንድ ብፈረድ ለእኔ ምንም አይደለም። እኔም በራሴ እንኳ አልፈርድም፣ በራሴ ላይ ምንም አላውቅምና። ነገር ግን በዚህ አልጸድቅም። እኔን የሚፈርድ ግን ጌታ ነው። ስለዚህም በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብንም ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ። በዚያ ጊዜ ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል ይላል። የእግዚአብሔርን ፈራጅነት ነው የሚያጎላው። በጣም በጣም የሚያስገርም ነገር። አትፍረዱ ሲል አይፈረድም ማለቱ አይደለም፣ የሚፈርድ አለ ማለቱ ነው። ጊዜ ጠብቆ ቆጥሮ መዝግቦ ዋጋ የሚሰጥ አለ። ከዚያ ጊዜ በፊት በማታውቁት ነገር ላይ ፍርድ አታስተላልፉ ብሎ ይህን ነገር ሲናገር እናየዋለን። እንግዲህ ጳውሎስ ፍረዱም አትፍረዱም እያለ ነው። ሲያደርግ የኖረውም ይሄንኑ ነው። ይሄንን በእውነተኛ ሚዛን መጠበቅ ነው። የት ጋር እንደምፈርድ የት ጋር እንደማልፈርድ መለየት ነው። መለኪያ አለ ነው የሚለው። ይሄ ልዩነት ሁላችንም እንድናስተውል በጣም ያስፈልጋል። አጥርተን እንድናይና እንድንፈርድ ነው የሚጋብዝ ያለ። በደፈናው እንዳንፈርድ ነው የሚያስጠነቅቅ ያለ። ሌላ ነገር ልጨምርላችሁ ከጳውሎስ የተማርኩት በዚህ በፍርድ ጉዳይ ላይ። ፍርድ ጌም አይደለም፣ ጨዋታ አይደለም። የኛ ጥሪ ለመፍረድም አይደለም። በመሰረቱ ለማዳን ነው ጥሪያችን። እና ይሄ በጣም ልቤን ይነካኛል። እኔ ጥሪ ምንድን ነው? እኔ ሬፈሪ ነኝ ወይ? ማለቴ አሁን ኳስ ጨዋታ የሚጫወቱ ሰዎች ታውቃላችሁ፣ ሜዳው ላይ ዳኛ አለ፣ ፊሽካ አለው። አንዳንድ ሰው ፊሽካ ይወዳል፣ ድምፁን ይወደዋል። ስለዚህ እንደው ዛሬ ሳልነፋ ልውል ነው እንዲህ ብሎ አንዳች ጥፋት እየፈላለገ ገፍቶታል። በእውነት ገፍቶታል። ሰውዬ በጣቱ ነክቷል፣ በእጁ ነክቷል። በእውነት ፊር ያስቆማል። ፊሽካ አትውደዱ ነው ባጭር ቃል፣ አትፍረዱ። እንዲጫወቱ ነው እዛ ሜዳ ላይ ገቡት እንጂ እንዲቀጡ ወይም ቢጫ ካርድ፣ ነጭ ካርድ፣ ምናምን ካርድ እንዲያዩ አይደለም። እሱ ጨዋታውን ለማሳለጥ የተሰራ ብልሃት ነው። እንግዲያው መፍረድን ጌም አታርጉት። ሰው ላይ እስቲ የታለ በምን ጉዳይ ልኮን ነው? አንዳንድ ሰዎች እንደዚህ ነን። በእውነት በሚያሳዝን ሁኔታ ብዙ ጊዜ አጋጥሞኛል። ከሰው ጋር ስነጋገር ስለ አንድ ሰው ለማንሳት ስሞክር፣ በተለይ ደስ እያለኝ እያደነቅኩኝ ለመናገር ስሞክር ነው ግን እኮ አንተ አታውቅም እንጂ ምንድነው ማላቀው ይዘከዝኩልኛል። ማላቀውን ነገር ባልተናገርኩ ሻለኝ ነበረ። ይቺ ልጅ እንዴት ጥሩ ልጅ ናት፣ እንዴት ትሁት ልጅ ናት ነው ግን አንተ አታውቅም። በጣም ሶሻል ሚዲያ ላይ ጀርባው ሲገለጥ የሚል በጣም ብዙ አርዕስት ነው ያለው። የእንትና ጀርባ ሲተነተን የሚል በጣም ብዙ ነው። ጀርባ ተንታኞች ጌም አርገነዋል ትችትን። የታየውን መጀመሪያ ብናመሰግንሳ፣ ፊት ለፊት ያለውን ብናወድስሳ። እና ሐዋርያው ጳውሎስ በዚህ መልክ በዚህ መንፈስ አትሂዱ ራሩ ነው የሚለው። ይኸው ለምሳሌ ገላትያ 6 ላይ እንዲህ ይላል። ቅድም ፈርጀበታለሁ አይደል ያለው ቅድም በጴጥሮስ ላይ። አሁን ደግሞ እንዲህ ይላል ምዕራፍ 6 ቁጥር 1 ላይ ወንድሞች ሆይ፣ እህቶችንም ይጨምራል፣ ሰው በማናቸውም በደል ስንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት ማለት በገርነት መንፈስ አቅኑት። እባካችሁ ወንድሞቼ እና እህቶቼ፣ ጥሪያችን የማቅናት ነው። ማቅናት በሉ እስቲ። የማቅናት ነው። አቅኑት፣ አስተካክሉት፣ መንገድ አስይዙት ነው። አታውድሙት። ማናቸውም በደል ቢሆን እናንተ መንፈሳውያንን ካላችሁ በገርነት መንፈስ አቅኑት።
ሁለተኛ ትእዛዝ ስሙ፣ በጣም የሚያስጠነቅቀው አንተ ደግሞ እንዳትፈተን ራስህን ጠብቅ። ሰውየውን ታቀናለህ፣ አንተ ራስህ ግን በዚያው ችግር ውስጥ እንዳትገባ፣ እንዳትፈተን ራስህን ጠብቅ። ለዚህ ነው የመፍረድን ነገር በጥንቃቄ መያዝ ያለብን። ለፈተና እንዳትጋለጥ ጠብቅ። እሱ ብቻ አይደለም እዚያ ላይ የሚናገረው፣ ከእናንተ እያንዳንዱ የአንዱን ሸክም ይሸከም። እግዚአብሔር የተባረከ ይሁን። ሸክም ተሸከሙ የሌሎችን ብሎ ይላል። ይሄ ነገር ቀላል አይምሰላችሁ። እኔ ምን ትዝ አለኝ፣ ይህንን አትፍረዱ ይፈረድባችኋል የሚለውን ሳስብ የኖህ ልጆች ታሪክ ነው ትዝ ያለኝ። የምታውቁት ታሪክ ነው። ኖህ ወይን ጠጅ ጠጣና ሰከረ። ከጥፋት ውሃ በኋላ ወይን ተከለ፣ ፍሬ አፈራ። ከዛ ጠጅ ጠመቀ፣ ጠጣ፣ ሰከረ። ጥፋት ነው፣ በእውነት ጥፋት ነው። እሱ ይሄ ሽማግሌ መስከር አልነበረበትም። ሰከረ፣ ልብሱን ጣለ፣ ራቁቱን ሆነ። አንዱ ልጁ አየው፣ ካም ነው ማለት ነው አይደል? መጣና አየው፣ ራቁቱን አየው አባቱን። እና ሶሻል ሚዲያ ላይ ወጣ። ልጅየው መንገር አለብኝ፣ ይሄ ትኩስ ዜና፣ አባቴ ራቁቱን አይቼው አላውቅም፣ ራቁቱን ሰክሮ። ለወንድሞቹ ሄደው ነገራቸው። ወንድሞቹ ሶሻል ሚዲያው ላይ አላጨበጨቡም። ያረጉትን ታውቃላችሁ። እንዳያዩት አፍረው አባታቸውን የኋሊት እያፈገፈጉ ሄዱ። ራቁቱን እንዳያዩት፣ አፍረቱን እንዳያዩት የኋሊት ሸማ ይዘው ሄዱ እና አለበሱት፣ ሸፈኑ የአባታቸውን ራቁትነት። ይሄ በዚህን ሰልጥን ነው ነገሩ የሚለው። በቃ በዚህን ሰልጥን። የመሸፈን ጸጋ ይሰጣችሁ፣ በእውነት ለሁላችን ይሰጠን። ራቁት የማየት ጉጉት እግዚአብሔር ከልባችን ያጥፋ። በጣም ብዙ ሰው ጎርጓሪ ነው። እንኳን ራቁቱን የሆነ ሰክሮ ራቁቱን የሆነ ገፎም ያያል። ገፎም እስቲ ልየው ልዩ፣ እስቲ ራቁትን እስቲ ላውጣጣ፣ እስቲ ውስጡ ምን እንዳለ ይዞይ የመግፈፍ ራቁት በራቁት የመሳቅ ልቡና እግዚአብሔር ከኛ ዘንድ ያርቅ። ይልቅ የመሸፈን የማትረፍ ክብርን የመመለስ ጸጋ እዚህ ሀገር ላይ ያምጣ ጌታ። በእውነት በብዙ ነገር ክብር እንደወረደ ታውቃላችሁ እናንተ። በብዙ ነገር ራቁትነት እና ሜዳ ላይ እንደተሰጣን ታውቃላችሁ። እግዚአብሔር ከዚህ ያትርፈን፣ ሸማ ያልብሰን፣ እኛም አልባሾች እንድንሆን ያርገን። እና ጳውሎስ ይህን ነው የሚናገረው። እባካችሁ አቅኑት እና ሸክሙን ተሸከሙ። እባካችሁ ራሳችሁን እየጠበቃችሁ እናንተም እንደዛ እንዳትሆኑ ግን አድኑ፣ አትርፉ ብሎ ይሄንን ሲያሳየን ነው የምናየው። እርዱ እንዲህ አይነቱን ሰው። አንድ መዝሙር ትዝ አለኝ ትናንትና። ጸልይለት ለደከመው፣ መንገዱ ለተጣመመ፣ ጉድፉን አታብዛ የባልንጀራህን ትተህ የራስህን። መቼም ድምጤ እንዴት ያምራል! ግን ይህን መዝሙር ደረጀ ከበደ የዛሬ 40 ዓመት ገደማ ዘመረው። ጸልይለት ለደከመው፣ መንገዱ ለተጣመመ፣ ጉድፉን አታብዛ የባልንጀራህን ትተህ የራስህን። ይሄ አቲቲዩድ፣ ይሄ አመለካከት ነው የጌታ ቤት ውስጥ ሊሞላ የሚገባው። ከዚህ ውጭ የሆነ አመለካከት የእግዚአብሔርን ቤት ሊሞላው አይገባም። ይሄ ነው መስመራችን ነው የሚለው። ይሄን ጳውሎስ የሚናገረው ይሄንን ነው። ደጋግሞ የሚያነሳው ይሄንን ነው። ሉቃስን ብታዩት፣ ያዕቆብንም ብታዩት ፍርድን ለጌታ ተዉ፣ ለማዳን ትጉ እናንተ ነው የሚለው። በአጭር ቃል ዛሬ የተነጋገር ነው። መስፈሪያ ሰፋሪውንም ይሰፍራል። በራስህ ስትፈርድ የጠራ ዓይን ታገኛለህ። ሁሉን ስለማታውቅ ለሚያውቀው ለሚፈርደው ስጥ። ዛሬ መጽሐፈ መክብብን ሳነብ ነበር። ያው ከልጄ ጋር ጫውታለሁ ደጋግሜ እንደምናገረው። መክብብን አነበብኩ ስላት ሳቅ ያዛት። እሱ የሚያስቅ መጽሐፍ ነው። ደግሞ ምን አለ አለች። እንዲህ ይላል፣ ወደ እግዚአብሔር ቤት በገባ ጊዜ እግርን ጠብቅ ይላል። ከዚያ ምን ይላል?
ቃልን ይናገር ዘንድ አፍህ አይቸኩል፣ ምክንያቱም እግዚአብሔር በላይ አንተ በምድር ነህ ይላል። በጣም ነው የሚያስቀኝ ይሄ ጥቅስ። ምን ማለት ነው? እርሱ ላይ ስለሆነ በደንብ ያያል በዝርዝር። አንተ መሬት ስለሆንክ እይታ ጠባብ ነውና እንደው አትቀበጣጥር እባክህ እሱ ነው የሚያውቀውና ትንሽ በመልአክ ፊት ጥፋት ነበር አትበል ይላል ያ መጽሐፈ መክብብ ጸሐፊ። እንግዲያው የማትረፍ የማዳን የትህትና ጎዳና እንድንከተል ነው የመጽሐፍ ቅዱስ ምክር። ስለማናቅ ግን የሚፈርድ ግን አለ፣ እንዲሁ ሳይፈረድ ግን አይቀርም፣ ለእርሱ ስጥ የሚል ነው። ለማዳን ለበጎ ተሰለፍ እንጂ ለማውደም አትሰለፍ። ይሄ ነው ጥሪያችን። እግዚአብሔር ይርዳን፣ ምሕረቱን ይላክልን፣ እውነተኞች ፈራጆች ያርገን፣ ደግሞ አዳኞች ያርገን። እግዚአብሔር የተባረከ ይሁን። እስቲ እንጸልይና እንጨርሳለን። አሜን፣ ሃሌሉያ። ልቡናችን ሰብስበን እግዚአብሔር ሆይ መርምረኝ እንበለው። እስቲ መርምረኝ፣ ራሴንም አሳየኝ እባክህ፣ ግልጥልጥ አድርገህ አሳየኝ። የሰውን ራቁት ከማይ የራሴን ደግሞ አንተ አሳየኝ እባክህ፣ አጥርቼ አይቼ እንዳድን እንደሱ አድርገኝ ብለን እንጸልያለን። እግዚአብሔር በቸርነቱ ይረዳናል። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ጌታ ኢየሱስ ድንቅ ስለሆነው ያንተ ትምህርት፣ ያንተ ምክር እናመሰግንሃለን። አባት ሆይ አንተ እውነተኛ አምላክ ነህ። አንተ እውነተኛ ፈራጅ ነህ። አንተ የከበርክ ጌታ ሆይ እኛ ግን የፍርድ ችኮላ ውስጥ እንዳንገባ እባክህ አድነን። እግዚአብሔር ሆይ ፍርድን ጌታ ኢየሱስ ሆይ ሰዎችን ለመንቀፍ ራሳችንን ከፍ ለማድረግ እንዳንጠቀምበት አባቶ ይልቁን ለማዳን፣ ለማጽዳት፣ ለማትረፍ እንድንራመድበት አቤቱ የፍርድን ጎዳና አስተምረን። አምላካችን እግዚአብሔር ሆይ ወንድሞቼን እህቶቼን ይህንን አገር በጠቅላላው አድን እባክህ። አባታችን እግዚአብሔር ሆይ እርስ በርስ አንዱ የሌላው ሸክም የሚሸከምበትን ጸጋ ከሰማይ ላክልን። አንተ ታላቅ ጌታ ይህን እንድታረግልን እለምንሃለሁ። ቸርነትህ ይብዛ፣ ማዳንህ በመካከላችን